ይዋረዳሉ እንዴ? እሺ በስንት መንገድ ተዋረዱ? አግብታ ከ3 ቀን በኋላ ፈታበት መጣስ አይወረድም እንዴ? ቢያንስ ሰርጉ እስኪያልፍ ድረስ ባትናገር ነው የምለው። ያው የተጠመቀው ጠላ፣ የተጣለው ጠጅ፣ የተጠራው ሰው ለተጠመቀው ጠጅና ለማነው ለተጣለው ጠጅና ጠላ ብለ አስተናጋጅ ጠይቀው አይ አልጋ ይዘው ነው ያደሩት ምናምን ብሎ ነገር እኔ መናገር የለባትም ነው የምለው። እንዴ ለምን ገና ሳታገባው ነው ማወቅ ያለባት? ስንት ነገር ነው የሚበላሸው። አሁን ብታውቅ ግን እንዴ አንደኛው እንጂና ባለቤቷ አዩዋቸው አንድ ላይ ገባሾው በአፍኪ ላይ ጤና ይስጥልን። እንዴት ናችሁ? ገባሾው በአፍኪ ቲቪ ላይ ተመልሷል። ገኒና ባያንን እንኳን ደህና መጣሽ ገኒ። እንዴት ነው ባያ? አፍኪ ቲቪ ላይ ተከስተናል። ዛሬም እንግዲህ የሚያከራክር ጉዳይ አለን። ውሎሽ ጥሩ ነበር? ይሁን እንግዲህ አፍኪ ኪኒ ላይ የሬዲዮ ፕሮግራማችን አፍኪ መዝናኛ ላይ አንድ አድማጫችን ደውላ የነገረችን ጉዳይ ላይ እንከራከርን ያሰብነው ለብዙ ሰዎችም ትምህርት ይሆናል ብለን እናስባለን። እንዲህ አይነት ታሪኮች ሌሎችን ያስተምራሉ። የጓደኛዋን ታሪክ ነው የነገረችን። በነገራችን ላይ ጓደኛዋ ፍቅረኛ አላት እና ሊጋቡ ዝግጅት ይደረጋል። እሷ ደግሞ ሁለተኛ ሚዜ ሆና ትመረጣለች ማለት ነውና ለሰርጉ ዝግጅት እየተደረገ እያለ አንድ ቀን ጠዋት ወደ ስራ እየሄደች እያለ እንዲህ እና እኔ ሁለተኛ ሚዜ ነኝ። እሺ አንደኛ ሚዜ ያለች አብሮ አደጓ ናት። እሺ አሪፍ። እና ከዛ እኔ ድንገት ከስራ ወጥቼ ወደ ቤት ስገባ ከባለቤቷ ጋር እሷና አንደኛው ሚዜና ባለቤቷ አዩዋቸው አንድ ላይ ማለት ማየት በቃ ማለት ተከታተልኳቸው። ድንገት እኔ መጀመሪያም ጥርጥር ነበር። እንዴት አብሮ አንድ ላይ ነው ያያቸው ካፌ ላይ። እሺ እኔ ምናልባት እንደውም ተደብቄ ሳይቸው እሷ ካለች ብዬ እንደውም ትንሽ ጠብቃቸው እንደውም አስተናጋጅ ጠይቀው አይ አልጋ ይዘው ነው ያደሩት ምናምን ብሎ ነገር እንጂ ካፌ ውስጥ ነው አንቺ ያየሻቸው? እኔ ካፌ ውስጥ ነው ያያቸው። ጠዋት ነው ያገኘሻቸው? አዎ ጠዋት ላይ። እሺ አልጋ ምናምን አላችሁ ምናምን ቤት ጠይቀሽ ምን ሰዎች ምናምን ቤት ጠይቀው ዞር ብዬው እዚህ ነው ያደሩት አልጋ ይዘው እኔ ማስይዘው ምናምን ብሎ ነገረኝ። ከዛ ማጣራት ትጀምራለች። የእሷን ስልክ የሚዜቱን ማለት ነው ስልኳን ፈልጋ እንዲህ ሲገናኙ ስልኳን ተቀብላ ማየት ምናምን ትጀምራለች እና በማይታመን ሁኔታ ያው የተጻጻፉትን ቴሌግራም ላይ ያለ ጉዳይ ምናምን ታያለች ማለት ነው። ቴክስት የተደራረጉትም ሁሉ ታያለች እና ይሄ በጣም ያስደነግጣታል። አሁን ተጨነቀች። ለሙሽራዋ መንገር አለብኝ ወይስ ዝም ብዬ ነው ማየት ያለብኝ የሚል ነገር መጣባት። እዛ ነው ለሷ ልንገራት አልንገራት የሚለውን ጨንቆኝ ነው። ሙሽራዋ ከሰማች እንግዲህ ምን እንደሚፈጠር አይታወቅምና ምን ትያለሽ አንቺ? እንዴ ምን ነገር አለባት? አንድ ባንድ ካንዳንድ ምን ነገር አለባት? ምን ነገር አለባት? ግን ነገር አለባት። በጣም አስደንጋጭ ነገር ነው። ግን አስደንጋጭ ነው በጣም እኛም እንደሰማን በጣም ነበር የተገረምነው። እኔ መናገር የለባትም ነው የምለው። እንዴ ለምን ገና ሳታገባው ነው እንጂ ማወቅ ያለባት። ስንት ነገር ነው የሚበላሸው። አሁን ብታውቅ ግን እንዴ ሰርጉ ይበላሻል፣ ህይወቷ ይበላሻል። እንዴ ለምን እንዴ ካገባችሁ ነው እንጂ እንደውም ህይወቷ የሚበላሸው። ካገባችሁማ ህይወቷ ይበላሽ ይሆናል፣ ግን ወዲያው መፍታት ትችላለች። ግን ሰርጉ ማለፍ አለበት በዚህ እንዴ ለምን ኧረ በእናትህ መግባት የለባትም። መናገር አለባት ጓደኛዬ ራሱ። አይ ይኸውልሽ ዝም ብሎ ያገኘሽው መረጃም እኮ መለጠፍ ልክ አይደለም፣ አደገኛ ነው። ለምሳሌ ሄዳ ፊት ለፊት ብትናገር እነሱ የሚክዱበት መንገድ ሊኖር ይችላል። አስቸጋሪ መንገድ አላት እኮ ሄዳ ማለት ሆቴል እንዳደሩ አላት መስረጃ። አይ እሱን እንኳን ቴክስት ተላልኮ ሊሆን ይችላል፣ አይታ ሊሆን ይችላል። እውነትነቱን መጀመሪያ ማረጋገጥ ያስፈልጋል እውነቱን ለመናገር። ከዛ እውነት መሆኑ ከተረጋገጠ በኋላ ግን ያው እኔ ቢያንስ ሰርጉ እስኪያልፍ ድረስ ባትናገር ነው የምለው። የተጠመቀው ጠላ፣ የተጣለው ጠጅ፣ የተጠራው ሰው ለተጠመቀው ጠጅና ለማነው ለተጣለው ጠጅና ጠላ ብለ ይኸውልሽ እኔ እኮ ሂጅ አልጠጣሁም። ግን ምን መሰለሽ ችግሩ አሁን ለቤተሰብሽ የምትሰጪው ትኩረት አለ አይደለም? ቤተሰብ ዝም ብሎ እንደዚህ አይነት ጉድ ሲሰማ ዝም ብሎ በቃ የሚያልፈው ይመስልሻል? አይጎዱም ቤተሰቦቿ? ለሰርግ የመጡ ሰዎች ናቸው። ትልቅ ሰው ደግሞ ባህሪውን ታውቂያለሽ። ቢያንስ ይችን ጊዜ አንገትን ደፍቶ ማሳለፍ፣ ከዛ በኋላ ቀስ ብሎ መሆን አይሻልም?
እንዴ እስቲ አንቺ ራስሽ ሆነሽ አስቢ የትኛውን ሆኜ ሚዜዋን ሆኜ ነው ኧረ ሙሽራይቱን ሆነሽ ወዲያው ቢነገርሽ ነው የሚሻልሽ ውርደቱን ትችዋለሽ አዎ ትችዋለሽ አዎ ይቅር አለላትም ካለፈ በኋላ ብትነግረኝ እንዴ ጨራሽ እንዴ ስማ እንዴ ላንቺ ብላ በደብቀች ደግሞ ምን ብለሽ ነው ይቅር ማጥያት እንዴ ኢቭን እኮ ከሌላ ሴት ሁላ ጋር አይደለም አንደኛ ሚዜ ብዬ ከመረጥኩት ጓደኛዬ ጋር በነገራችን ላይ የምትቀራረበው እንደውም አንደኛ ሚዜ ሆናት አለው አብሮ አደግናት እኛ እንደውም ከጊዜ በኋላ በስራ ምናምን ያወቅናት ልጅ ኮልታችሁ ልትችላለሽ ካገባችሁ በኋላ ስታቅ ገባሾው ባፍኪት የለ ከማግባቷ በፊትም እሱ ማስታቀቆ ማበዷ ላይ ቀር ይችላል አይ አይደለም እንዴ ቢያንስ ሳታገባው ይሻላል እና ተርብስ ነው ይኸውልሽ አሁን የጉዳዩ አሳሳቢነት ምንድነው ከባድ ነገር ሲሰሙ ሰዎች ምንድነው የሚያደርጉት መጀመሪያ ራሳቸው ላይ ጥቃት ሲፈጽሙ እሷ መኪና ውስጥ ብትገባስ ራሷን ለማጥፋት ብትሞክርስ አይደለም አላውቅም እንዴት እንደምትነግራት እኔ እንጃ ግን መናገር አለባት እንዴ መናገር ነው ያለባት ማለት ይኸውልህ ምን መሰለህ ካገባችሁ በኋላ አሁን ለቤተሰብ ለምን ታገባዋለሽ ከዛስ ባልና ሚስት ይሆናሉ ላልተወሰነ ጊዜ እንዴት ይሄን ያወቀች ለቤተሰብ ሲባል ላልተወሰነ ጊዜ ባልና ሚስት ይሆናሉ ከዛ በኋላ ልትፈታው ትችላለች ከዛ በኋላ እኮ ትንገራት እንትኑ ካለፈ በኋላ ካገባችሁ በኋላ እንደውም አግብታ ፈተሽ ከመባል ከመጀመሪያው ቢቀር አይሻላትም እንዴ እሺ አሁንስ ዝግጅት እና ያው ገደል ይግባ ችግር የለውም አላውቅም ድምጽ ሌላ ቦታ ይሻላል ታውቂያለሽ አርቲፊሻል ሌላ ባል እና እንዴ አትናገር ብለሻል ስለዚህ ማወቅ አለብሽ ትወቅ ከተባለ ማለት ነው እንዴት እንደምትጎዳ እንደኔ ነው የምነግርህ እንደራስሽ ነው መንገርም ያለብሽ እኮ እንዴ ሳላገባው ባቅ ነው የሚሻለኝ እኮ ታዲያ ሁሉ አሁን አንቺ እኮ ደግሰሽ ስላላየሽው እኮ ነው አይ ለምን እንዴ ከደግሱ በላይ እኮ ህይወት ነው አይደለ ህይወትማ ነው እኮ ግን የህይወትን ጉዳይ አንዳንዴ ሶሳይቲያችን ልጅ እኮ ማለት ነው ይሄ ነገር ካለፈ በኋላ ተጽናንታ ምናምን አልፈው እኮ ሌላ ሰው ታገባ ትችላለች በዛ ትከሳቸዋለች ሱማው ግን ይሄን አሁን እኔ እነዚህን ቀናት እንዴት ነው የምታሳልፈው ነው አንቺ ሚዜ እኮ በቃ ልብስ ተመራርጠው ምናምን የሱ ሚዜዎች ተዘጋጃጅተው ምናምን ሁሉ በቃ ፋብ እኮ ተዘጋጅተዋል ሬዲ በቃ ያሳሰበ ቤተሰቦቿ ይዋረዳሉ እንዴ እሺ በስንት መንገድ ተዋረዱ አግብታ ከ3 ቀን በኋላ ፈታ በትመጣ ሳይወረዱም እንዴ አይ ከ3 ቀን በኋላ አይደለም ትንሽ የተወሰነ ጊዜ ታያለሽ 3 ዓመት ማለት አላውቅም አይ እንደዛ አይሆንም ግን 2-3 ሳምንት ከቆዩ በኋላ እሷም ይሰማታል ስሜት አስበው እስኪ በጣም ይጎዳል ኧረ በጣም ይጎዳል እሱማ በጣም ይጎዳል ግን እኔ እንጃ እኔ አሁን መናገሯ በጣም ከባድ ነው የሚመስለኝ እንደ ሁኔታው አድርጎ ነገሩን አሳልፎ ከሰርጉ በኋላ ቢነገር ይሻላል ባይኔ ተመልካቾች ምን ትላላችሁ ላይክ ያደርጋችሁ ኮሜንት ላይ እስቲ ሐሳብ ስጡ እናንተ ብትሆኑ ምን ታደርጋላችሁ ማለት እቺ ልጅ አንደኛ ሚዜ ናት ተገኝታለች የሆነ ነገር ስታርግ ግን እንዴት አይነት አስተሳሰብ ነው ይሄ ከባድ ነው በጣም ከባድ ነው ያው እንግዲህ ብዙ ነገር ይደረጋል በቅርብ ሰው ሲሆን በተለይ ትንሽ የሚከብድ ነገር ይመስላል ትንሽ የሚከብድ ነገር ይመስላልና አደገኛ ነው ይሄንን እስቲ እናንተ ምን ታረጋላችሁ የሚለው ትጽፉልናላችሁ ኮሜንት ላይ ብለን እንጠብቃለን በጣም እናመሰግናለን ለዛሬ ገባሾው ባፍኪት የለ